ሰላም ጤና ይስጥልኝ። የአመለ ልጅ ነኝ። ዛሬ ደግሞ ላችሁ እጅዬ ፓስታ ልሰራላችሁ ነው። ፓስታ በስጎ ፓስታ በአትክልት ሳምንት ሰርቼ ነበር። አሁን ደግሞ ፓስታ በስጎችንን አብረን እንሰራለን። አብራችሁን የተከታተሉ። የሚያስፈልገኝ እንግዲህ እንደምታዩት ይኸውላችሁ እዚህ ጋር 3 ራስ ተለቅ ተለቅ ያለ ሽንኩርት አለኝ። 2 ተለቅ ያለ ቲማቲም አለኝ። 1 ራስ ነጭ ሽንኩርት አለኝ። ከዛ ዘይት ነው የሚያስፈልገኝ። በርበሬ አለ። የተለያዩ ቅመሞች አሉ። እነሱን እየጨማመረን እንሰራለን። ቅመሞቹ ምን ስጨምር እነግራችኋለሁ። ስለዚህ መጀመሪያ ለመስራት ውሃችን መጣድ ስላለበት ለዚህ ለፓስታችን ውሃችንን እንጥዳለን። ወደ ፈላ ውሃ ላይ ትንሽ ጨው እንጨምርና አሳያችኋለሁ። እንግዲህ እንደምታዩት ውሃችን ይኸውላችሁ ልክ በዚህ መልክ ተንተክትኩላል። ስለዚህ ትንሽዬ ጨው ታረጉበታላችሁ አብሮ ፓስታውን የሚያባስለው ማለት ነው። ከዛ በኋላ ፓስታችንን እንደዚህ ከፈለጋችሁ መቁረጥ ትችላላችሁ። ከፈለጋችሁ ደግሞ በድፍኑ እንደዚህ አድርጋችሁ ፓስታችሁን ትከቱትና ቀስ እያለ በራሱ ሙቀት እንዲገባ ታረጉታላችሁ። ግን አትዘናጉ። እዚህ ጋር ካልነካካችሁት እንደዚህ ዞር ዞር እያደረጋችሁ ካላያችሁት ከስር ሊቦካባችሁ ስለሚችል ለተወሰነ ሰዓት ውስጥ ድረስ እስኪሰምጥ ድረስ እንደዚህ በእጃችሁ ገፋ ገፋ አድርጉትና ፓስታችን ውሃ ውስጥ እስኪዋሃድልን ድረስ ሌሎች ስራዎችን እንሰራለን። ሽንኩርታችንን እንከታተፋለን። ግን ፓስታው እስከሚገባ ድረስ አሳያችኋለሁ የተወሰነ፣ ምክንያቱም ሲገባ ማየት ስላለባችሁ ማለት ነው። አታውቁትም ለማለት አይደለም፣ ብዙዎቻችሁ ታውቃላችሁ። ነገር ግን ፓስታ እንደዚህ በራሱ ሙቀት ስምጥ ካላለ ሊቦካ ስለሚችል እንደዚህ ነካ ነካ እናደርገዋለን። ተከታተሉኝ። ፓስታ በስጎ ቆንጆ አድርጌ በፍጥነት የሚሰራ ምግቦችን ነው የምሰራላችሁ። አሁን እንግዲህ ትምህርት እየተዘጋ ነው፣ ልጆቻችን ቤት ሊቀመጡ ነው። ስለዚህ ወዲያው ትኩስ ትኩስ ነገር እየሰራን መመገብ ይኖርብናል። እናንተም ደግሞ እንደምትወዱት እርግጠኛ ነኝ። ፓስታችንን እንደምታዩት ይኸውላችሁ በሰለልን፣ ምንም ሳይያያዝ ሳይጨመላለቅ ነው የበሰለው። አሁን ይሄንን እናውጣዋለን። ስቀምሱ ተሳችሁ ያዝ ያድርግላችሁ። እሺ፣ ስለዚህ መብራቴን ሙሉ ለሙሉ አጠፋና አውጣዋለሁ። በነገራችን ላይ ፓስታ ልክ እንዳወጣችሁ ወዲያውኑ እንደዚህ አይነት ወንፊት ላይ በቀዝቃዛ ውሃ ማለቅለቅ አለባችሁ፣ አለበለዚያ በጣም ይያያዝባችኋል። በዚህ ቧንቧ ላይ ስላለኝ ውሃ ላይ ዙሪያውን እንደዚህ ያደረኩኝ ውሃ አደርሰዋለሁ። በቃ እንደዚህ ያደረኩኝ ሁሉንም በቀዝቃዟ በጣም ነው የሚላቀቀው። ዘይት ማድረግ አይጠበቅባችሁም። ከዘይት በላይ ቀዝቃዛዋ እንደዚህ በደንብ እያደረጋችሁ ስታርሱት የነበረው ነጩ ክፍል ይወጣና ፓስታው በምንም ተአምር የማይያያዝ ይሆናል። ለምግብ ቤት እንኳን ብትፈልጉ እንደዚህ አድርጋችሁ ማቆየት ትችላላችሁ። ጨው አብሮ ስለተቀቀለ ምንም አይሆንም። የዚህ ያህል እንደዚህ ካረግን በኋላ አሁን ውሃው ጥንፍፍ እንዲልልን ከስር ብረት ድስታችንን እናረግበትና እዚህ ብረት ድስት ላይ ጥፍጥፍ ብሎ ይደርቃል። ወደ ስጓችን ደግሞ እንገባለን ማለት ነው። እንደምታዩት እንግዲህ ሽንኩርታችንንም ቲማቲማችንንም ነጭ ሽንኩርታችንንም በዚህ መልክ ድቅቅ አድርገን ከታተፈን አሁን መጥበሻችንን ጥደናል። ስለዚህ ዘይት እናደርግበታለን። ለስጎ መስሪያ ስለሆነ ዘይታችን ላይ እንደዚሁ እንዳለ ብዙ እስኪግል ድረስ መጠበቅ ስለሌለብኝ ነው። ምክንያቱም ባዶውን ግሎ ስለነበር ሽንኩርታችንን እንጨምራለን። እንግዲህ በዚህ በጋለው ሽንኩርታችንን፣ ቲማቲማችንን፣ ነጭ ሽንኩርታችንን፣ በርበሬያችንን በደንብ አድርገን እናቁላላለን። ምን የመሰለ የሚጣፍጥ በጣም ቆንጆ ስጎ እንሰራለን። ስጎ ለመስራት የሚያስፈልጉ ግብአቶች እነዚህ ናቸው። በዋነኝነት ግን ለፓስታም ሆነ ለመኮረኒ ስጎ ሲሰሩ የስጋ መጥበሻ እርጥቡ ካላችሁ እርጥቡ፣ ደረቁ ካላችሁ ደግሞ ይመረጣል። በጣም ደረቁ ተጠቅማችሁ ደረቁን ብታደርጉበት በጣም ጣም ይሆናል። ይደረቃል። ቤት ውስጥ ፈጭቼ ያዘጋጀሁት በጣም ቀላል ስለሆነ ቤታችሁ ፈጭታችሁ ለማዘጋጀት ሞክሩ። እናንተ ለተወሰነ ሰዓት ከርናታሉን ፋሎቱንም ዘይቱን አብሮ እንዲጠብሰው ተከታተሉኝ። እናንተ ጋር የትም እንዳትሄዱ። እንደምታዩት ነው እንግዲህ ሁላችሁ ሽንኩርታችን እንደዚህ ሙትት ብሎልን የራሱን ውሃ ተፍቶ ከዘይቱ ጋር በስሎልናል። አሁን እዚሁ ላይ እንዳለ ምን እናደርጋለን መሰላችሁ? አሁን ያዘጋጀነውን ደግሞ ቲማቲማችንን እዚሁ ላይ እንጨምረዋለን። ቲማቲማችንን ደግሞ አብረን እናሸውና ቲማቲምና በርበሬ ስናደርግበት ዘይት ካነሰብን ዘይት እንጨምርበታለን። ምክንያቱም ፓስታ ወይ መኮረኒ ስትሰሩ እንደዚህ ስልሱ ቅባት ቢኖረው በጣም ቆንጆ ስለሆነ ማለት ነው። ታዲያ አንድ ላይ እናዋህደዋለን። እኔ ደግሞ ምንም አይነት ውሃ መጠቀም ስለማልፈልግ ስልስ ስሰራ ባትጠቀሙ የተሻለ ስለሆነ በጣም ቆንጆ ስልስ እንዲሆንላችሁ ውሃ ትንሽ የተወሰነ እንደው በርበሬ በጣም ካስቸገራችሁ ጠብ አድርጉበት እንጂ እዚሁ ላይ እንዳለ በርበሬያችሁን ካደረጋችሁ በጣም ቆንጆና ጣፋጭ ሆነ ቆንጆ ስጎ ትሰራላችሁ። እዚሁ ላይ እንዳለ ምንም ነገር ሳይሆን እኔ በርበሬ እንደምጨምረው በርበሬ እንግዲህ እንደምታውቁት ያመላልሽ ነው ቤት ያዘጋጃለሁ። ቆንጆ በርበሬ ነው። ያው አንድ ማንኪያ ያደርጋችሁት ግን በጣም ያቀላል። በጣም ቆንጆ ነው።
ማዘዝ ከፈለጋችሁ ውጭ ሀገር ያላችሁ ሰዎችም ካላችሁ ሀገር ውስጥም ያላችሁ ለበዓል ከፈለጋችሁ ውጭ ናችሁ ደግሞ እንዲላክላችሁ ከፈለጋችሁ የአመለ ልጅ ላችሁ ቲክቶክ አካውንት ላይ ስልክ ያለ ደውሉልኝና የሚወስድላችሁ ሰዎች ካገኛችሁ ውጭ ሀገር ድረስ ስለማቀርብላችሁ እዘዙኝ። ሀገር ውስጥ ያላችሁ ያው እንደተለመደ ደውላችሁ ስታዙኝ ባላችሁበት ቦታ ድረስ አመጣላችሁ። ቆንጆ የቤት በርበሬ ነው አመጣላችኋለሁ። ሽሮም ከፈለጋችሁ ሽሮ አለ። የበዓል መዳረሻ ደግሞ ሲደርስ ዶሮ ወጦችን አዘጋጃለሁ። ዶሮ ወጥም ከኔ ላይ ቅመሱላችኋለሁ። እንግዲህ ይኸውላችሁ ይሄንን ይመስላል። በርበሬው ቆንጆ ነው። ከዚህ የበለጠ አላደርግበትም ብዙ። እዚሁ ላይ እንዳለ እያቁላላሁት መሀል ላይ አሳያችኋለሁ። ምክንያቱም ጊዜ እንዳይወስድብኝ ስለከበደኝ ነው። ረጅም ሰዓት ከሆነ ጊዜው ይንዛዛና ለእናንተም እንዳይሰለቻችሁ ስራው ረዥም እንዳይመስልባችሁ አጠራጠር እያደረኩ አሳያችኋለሁ። እናንተ ግን እስከዛ ድረስ ላይክ አድርጉ። በስመ አብ የሚያምር ሆኖልናል። ይኸውላችሁ እንግዲህ እንደምታዩን ስጓችን እንደዚህ እየተቆላላልን ነው። አሁን ግን እንደዚህ እየተቆላላ ያለ ምን አደርግበታለሁ? በላዩ ላይ የምጨምራቸውን ቅመሞች እጨማምራለሁ። በዋነኝነት ግን ልጨምር የምችለው ያው ትገምታላችሁ፣ ሁል ጊዜ እንደምላችሁ ነጭ ሽንኩርት በጣም ወሳኝ የምግቦች ወሳኝ ነገር ከጤና አኳያ አንደኛ የሆነ የሚመረጥ ነገር ነው። ነጭ ሽንኩርታችንን ምንም ውሃ ሳንጠቀም እንደዚህ በዘይታችን ጥብስ እናደርገዋለን። እንደዚህ ካዋሃድን በኋላ ምን እናደርጋለን መሰላችሁ? ሌላ ሮዝመሪ የተፈጨ ስላለኝ የተፈጨ ሮዝመሪ ትንሹ ሳላበዛ ሮዝመሪ እሱ ባታደርጉ የተሻለ ነው። ቀጥቅጠል ብላችሁ ብዙ አድርጋችሁ እንዳይመርባችሁ ተጠንቀቁ። ሮዝመሪ እንደዚህ አድርጌ የተፈጨ አደርግበታለሁ። ይሄንንም አብሬ እንደዚሁ አዋህደዋለሁ። አው ሽታው እንዴት እንደሚጣፍጥ ልነግራችሁ አልችልም። ልክ ነጭ ሽንኩርት እንደዚህ ሮዝመሪ ሲጨመርባቸው ምግቦችን የመለወጥ አቅማቸው በጣም ከባድ ነው። በጣም ደስ ይላል። እንደዚህ አድርገን አሁን እዚህ ላይ የምንጨምረው ሌላ ምንድነው መሰላችሁ? ጨዋችንን እዚሁ ላይ እንጨማምራለን። እየጨረስን እንገኛለን። አሁን ከዚህ በኋላ የምንፈልገው ትንሽ አብስለን ውሃ አስፈላጊ ከሆነ ውሃ ጠብ ለማድረግ ያህል ነው እንጂ በራሱ ቲማቲም፣ በራሱ ሽንኩርት፣ ራሱ ዘይቱ ራሱን በራሱ ነው እስካሁን ድረስ ያቁላላው። ግን ሽንኩርት በደንብ ሙትት ብሎ ብስል እንዲል ፓስታው ላይ አይን ሆኖ እንዳይታይ ያው ቤተሰብ ቤት አይደለም ሁሉም እኩል ስለሆነ ስሜቱ እንደዛ ለማድረግ ያህል ነው። ውሃ ትንሽ እየጠባ አድርግበትና እስከሚበስል ድረስ ጠብቀን እናወጣለን። አብረን እንቀምሰን። አያችኋታ ውሃ በጣም ትንሽ ነው ያደረኩት። እንደዚህ አድርገን እንከድረዋለን። በደንብ በስሎ ሲዋሃድልን አብረን እንቀምሰን አሳያችኋልና ተከታተሉ። አዲሶቹ ግን ሰብስክራይብ አድርጋችሁ ላይ በስመ አብ ስጓችን ይኸውላችሁ እንግዲህ እንደዚህ አምሮብን በስሏል። እኔም ጨርሻለሁ። አሁን ወደ መቅመስ እንሄዳለን። አብረን እንቅመስ። ተከታተሉ ተመልካቾች። ይኸውላችሁ እንግዲህ ስጎዬን ጨረስኩኝ። ፓስታችን ደግሞ ይሄንን ይመስላል። በጣም የሚገርም ፓስታ ስቀቅል አይታችኋል። ድፍን የቀቀልኩት እንደዚህ ምንም ሳይቆራረጥ ምንም ነገር ሳይሆን ሲሰራ ልጅ በሌለበት ቤት ውስጥ ጥሩ ነው። እኛ ግን ልጆች ያሉን ሰዎች አንዳንዴ ቆረጥ አድርገን ደግሞ ብናቀርብ የተሻለ ነው። አሁን ግን ለእናንተ ለማሳየት ያህል ከዚህ በፊት ቆራጭ ስለሰራው በድፍኑ ላሳያችሁ ብዬ ነው። ስጎዬንም እዚህ ላይ አደርግበታለሁ። ሽታው እንዴት ደስ እንደሚል እነግራችሁ አልችልም። በእውነት ነው የምላችሁ፣ ያባባስኩኝ አይደለም። ሰርታችሁ ልክ እኔ እንደሰራው ሰርታችሁ ቅመሱትና ታመሰግኑኛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ማንኪያ አላዘጋጀውም፣ ግን ያለ ማንኪያም እንደዚህ መጠቅለል ይቻላል። ነግራችኋቸው ሽታው ራሱ አፍ ላይ ሲቀርብ እንዴት ደስ እንደሚል እደግመዋለሁ። በጣም ይጣፍጣል። ሰርታችሁ ሞክሩ፣ ትወዱታላችሁ። እናንተ ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ፕሮግራም እስከምንገናኝ ግን